በእነ እስክንድር ነጋ የሚመራው የፋኖ ክንፍ ወታደራዊ አዛዥ ኮሎኔል ፋንታው ሙሀቤ አዲስ አበባ ገብተዋል። ኮሎኔሉ አዲስ አበባ ሲገቡ ቀደም ሲል እጅ ሰጠ ከተባለ በኋላ ከመንግስት ጋር ተደራደረ የተባለው ማስረሻ ሰጤ ተቀብሏቸዋል። ለመሆኑ የፋኖ ኃይሎች አሁን ባለው ሁኔታ በተበታተነ አካሄድ እጅ ሰጥተው ያልቃሉ ወይስ የጠራ አደረጃጀት ይዘው ይወጣሉ የሚለው ጉዳይ አነጋጋሪ ነው። ጤና ይስጥልን የተከበራችሁ ቤተሰቦቻችን፣ ይህን ጉዳይ ዛሬ ከስር ከመሰረቱ እንመለከተዋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። አብራችሁን ቆዩ። በድጋሚ በአወዛጋቢው ፖለቲከኛ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ወይም አፋሃድ ዋና ወታደራዊ አዛዥ ኮሎኔል ፋንታው ዛሬ እጅ ሰጥተው አዲስ አበባ ገብተዋል ተብሏል። ኮሎኔሉ እንግዲህ ከነ ሙሉ ጦራቸው ገብተዋል የሚል መረጃ በመንግስት በኩል በስፋት ተሰራጭቷል። ይሁን እንጂ ኮሎኔሉ የገቡት አጃቢዎቻቸውን ብቻ አስከትለው ነው ተብሏል። እስክንድር የሚመራው አፋሃድ በማስረሻ ሰጤ ወክልነት ከአማራ ክልል መንግስት ጋር ድርድር አደረገ ከተባለ በኋላ የተለያዩ አመራሮችና ተዋጊ አባላት እንግዲህ ወደ መንግስት እጅ ሰጥተው መግባታቸው በስፋት እየተነገረ ነው። ጉዳዩ የፋኖ ኃይሎችን ህልውና የሚገዳደር ወይስ ደግሞ የበለጠ የጠራና የተጠናከረ አደረጃጀት ይዘው እንዲመጡ በር ይከፍትላቸዋል የሚሉ ሁለት ጎራ የለዩ ጥያቄዎችን እንዳጭሩ አድርጓል። ጉዳዩን ሰፋ አድርገን ለመመልከት በቅድሚያ የፋኖ ኃይሎች አደረጃጀት ወይም ደግሞ አነሳስ ምን ይመስላል የሚለውን ጉዳይ እንመልከት። እንግዲህ ከ3 ዓመት ገደማ በፊት የፋኖ ኃይሎች ከመንግስት ጋር በድንገት ወደ ውጊያ ሲገቡ የነበራቸው አደረጃጀት ሌሎች ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ወይም በሌላ ሀገርም እንዳለው ያለ አይደለም። ያ ማለት ምንድን ነው? ወጥ የሆነ ድርጅት እንደዚሁም ደግሞ የፖለቲካ ወታደራዊ ክንፍ የተመሰረተለት አይደለም። እንግዲህ ከዚህ ጋር ተያይዞ የፋኖ ኃይሎች አጠቃላይ የእድገት ሂደታቸው ቦቶም ቱ አፕ ሊባል የሚችል አይነት ነው። ያ ማለት ምንድን ነው? ሁሉም በየሰፈሩ ጫካ ይገባል። 10ም 5ም የሆኑ 100 200 300 ከዛ በሺዎች በ10 ሺዎች እያሉ ነው የተሰባሰቡት። ይሄም ቢሆን አሁን ያሉበት ቁመናም ቢሆን ሁለት ወጥ የሚመስል ጎራ በአፋድና እንደዚሁ አፋብሃ የሚባል ሁለት ጎራ ላይ ያሉ ይመስላል። በነዛም ውስጥ ስቲል በደንብ ወጥ የሆነ የተጠናቀቀ ጎራ አላቸው ሊባል አይችልም። ይሄን የፈጠረው ምንድን ነው? እንግዲህ መጀመሪያ ወደ ትግል ሲገቡ ያለቀለት ድርጅት አታጋይ ድርጅት መፍጠር አለመቻላቸው ነው። ይሄን ተከትሎ እንግዲህ ውጊያ ነውና ትግል ነውና እነሱ በያዙት መስመር ከመንግስት ጋር 3 ዓመት ገደማ እንግዲህ እየታገሉ ቆይተዋል። በመንግስት በኩል ደግሞ ይሄንን እንደ አድቫንቴጅ ተጠቅሞ ከፍተኛ የሆነ ሰርጎ ገቦችን ውስጣቸው አስገብቶ በከፍተኛ ሁኔታ ለመከፋፈል እርስ በርስ ለማማታት ብዙ ጥረቶችን አድርጓል። ይሄ እንግዲህ በየትኛውም ዓለም ያለ የጦርነት አንዱ ስልት ነው። ሁሉም አካል ባላንጣውን በጦር ብቻ አይደለም የሚያሸንፈው ወይም የሚፈታው፣ በተለያዩ በተለይ ደግሞ የመከፋፈል ስልቶችን የማዳከም ስልቶችን መጠቀም በጣም አዋጭ ነው እና በመንግስት በኩል አሁን አማራ ክልል ያለው ጦርነት ላይ የፋኖ ታጣቂዎች ትልቁ ብልጫ የተወሰደባቸው ጉዳይ ይሄው ይመስላል። እንግዲህ ገለልተኛ ተንታኞች የሚሰጧቸው አስተያየቶች ወይም የሚያወጧቸው መረጃዎች፣ ትንተናዎች ይሄንን ያመላክታል። የሆነ ሆኖ ይሄው ሁኔታ እንግዲህ ሁለት ጎራ ላይ ያሉ በሚመስል ሁኔታ አሁን ላይ በእነ እስክንድር የሚመራው አፋሃድ ከመንግስት ጋር ንግግር አድርጎ በማስረሻ ሰጤ በኩል ተወክሏል ቢባልም ድርጅቱ አላቀውም ብሏል። ነገር ግን በወሎም በጎንደርም በተለይ በእነዚህ ሁለት ቀጠናዎች ላይ የፋኖ አመራሮችና አባላት የዚሁ የአፋድ አባል የሆኑት እጅ ሰጥተው እየገቡ ነው የሚል መረጃ በስፋት እየተሰማ ነው። ይሄ ነገር እንግዲህ የሚያመላክተው ነገር አንድም መንግስት በእነዚህ አደረጃጀቶች ውስጥ የራሱን ሰዎች ፈጥሯል ወይም ደግሞ አስከድቶ ወደ ራሱ ማምጣት ችሏል ማለት ነው። ወይም ደግሞ አፋድ የሚባለው የፋኖ አደረጃጀት ለሁለት እንደውም ከዛ በላይ ወደሆነ የመከፋፈል ሁናቴ ውስጥ ገብቷል የሚያስብል ነገር ሊኖር ይችላል አሁን ባለው ሁኔታ። ዋናው ጥያቄ ግን አሁን በአፋድ በኩል በርካታ አመራሮችና አባላት እየገቡ ባለበት ሁኔታ
የፋኖን አንድነት እናውጃለን የሚል መረጃ መሬት ላይ ይሰማል፣ ወይም እንደዛ ጥረቶች አሉ የሚል ነገር በራሳቸው በደጋፊዎቻቸው በኩል መረጃ ሲሰራጭ ይሰማል። ይሄ ነገር በመንግስት በኩል በቃ ፋኖ አለቀለት፣ ተበትኗል፣ በቃ የማይጨበጥ ጉም ሆኗል የሚል በተለይ በሚዲያ ሰራዊት በኩል በስፋት እየተነገረ ነው። በፋኖ ደጋፊዎች በኩል እንደዚሁ ስጋቶች አሉ በአንድ በኩል ደግሞ የመጥራት ወይም ደግሞ ወጥ የሆነውን እንደዚሁ ወደ ግራ ወደ ቀኝ የሚጎትት የሌለበትን ወጥ የሆነ የፋኖ አደረጃጀት ለመስረት ያግዛል የሚል ቀና የሆነ ሀሳብ ወይም ደግሞ ምኞት ሲያነሱ እንታዘባለን። የሆነ ሆኖ ግን አሁን ባለው ሁኔታ የፋኖ ኃይሎች እና የመንግስት የውጊያ ሁኔታ ወዴት ሊያመራ ይችላል? የመንግስት ደጋፊዎች እንደሚሉት የፋኖ ኃይሎች ተበትነው ያልቃሉ በየተራጅ ሰጥተው፣ ወይስ ደግሞ ተጠናክረው ይወጣሉ የሚለውን ጉዳይ እንመልከት። እንግዲህ አሁን ባለው መሬት ላይ ባለው ሁኔታ የፋኖ ታጣቂዎች እንግዲህ ቀላል የማይባል የሰው ኃይል እንዳላቸው ይታወቃል። በቅርቡ እንኳን የመንግስት ሰዎች ሲያሰራጩ የተመለከትነው መረጃ 4,000 በላይ የፋኖ ታጣቂዎች እጅ ሰጥተዋል የሚል ነው። ይሄ ከሆነ እንግዲህ በጣም ግዙፍ ኃይል አላቸው ማለት ነው። 24,000 እዛም ተንጠባጥቦ 100ም 3ም 4ም ሆኖ ገብቶ ተደምሮ ይሄን ያክል ከሆነ መረጃው ትክክል ነው ብለን ብንወስደው እንኳን ዋናው ኃይላቸው አልተነካም ማለት ነው። በጣም ብዙ ኃይል እንዳላቸው ነው ከዚህ ቁጥር መረዳት የሚቻለው። ይሄ እንግዲህ ወጥ የሆነ አደረጃጀት ካለመኖሩ ጋር በተያያዘ አሁንም የሚከዳ ወይም ደግሞ እጅ የሚሰጥ ወይም ደግሞ ከመንግስት ጋር በተናጠል የሚደራደር አገላለጹ ምንም ይሁን እንደዚ አይነት ነገሮች ይኖራሉ። ግን ካላቸው የሰው ኃይል እንደዚሁም ካላቸው ወጥ ያልሆነ የአደረጃጀት ሁኔታ በአጭር ጊዜ ይከስማሉ ተብሎ አይጠበቅም። በውጊያም ይሁን በእጅ መስጠት ይከስማሉ የሚል ድምዳሜ ላይ መድረስ አሁን ባለው ሁኔታ አይቻልም። በሌላ በኩል ደግሞ ደጋፊዎቻቸው እንደሚሉት ወጥ የሆነ አደረጃጀት ለመፍጠርስ ይችላሉ የሚለው ጉዳይ እሱ እንግዲህ ውስጣቸው ላይ ባለው ጥንካሬና መንግስት በሚያሳርፍባቸው በትር ጫና ጥቃትም ሊሆን ይችላል ወይም ደግሞ የመከፋፈል ሁናቴ ላይ እየተመሰረተ ነው የሚሆነው። እንግዲህ ወጥ አደረጃጀት የመፍጠር ጉዳይ 3 ዓመት ገደማ የተፈተኑበት ነው። አሁንም ሊፈተኑበት የሚችሉ ጉዳይ ነው። ነገር ግን አሁን ባለው ሁኔታ በድንገትም ደግሞ የጠራ አደረጃጀት እንኳን ባይሆን አንድነት ወደሚለው ነገር መጥተው ህልውናቸውን ለማስቀጠል የሚንቀሳቀሱበት ሁኔታ ውስጥ ሊገቡ ይችላሉ። ህልውናቸውን ለማስቀጠል አንድ ወጥ አደረጃጀት የፖለቲካ ወታደራዊ አንድነት ከመሰረቱ ከመንግስት ጋር ምን አይነት የወደፊት ዕጣ ፈንታ ይኖራቸዋል የሚለው ጉዳይ አንድም እየተዋጉ መቀጠል ነው፣ አንድም መደራደር ነው። እንግዲህ ይሄ የሚወሰነው በመንግስት እና በራሳቸው በታጣቂዎቹ በኩል በሚኖረው የኃይል ሚዛን እንደዚሁም ደግሞ የፖለቲካ ግብን የማሳካት ጉዳይ ላይ ነው የሚመሰረተው። አሁን ላይ እንግዲህ የፋኖ ኃይሎች እንቅስቃሴ ብቻውን ተነጥሎ የሚታይ ነገር አይደለም። ኢትዮጵያ ውስጥ ካለው የፖለቲካ ሁናቴ ጋር በደንብ የሚሰላሰል ጉዳይ አለው። ሌሎች የታጠቁ ኃይሎች ጋር መንግስት በራሱ ያለበትም አውድ እንደዚሁና ምናልባት አሁን የሚቀሩት የፋኖ ታጣቂዎች ወይም ክንፍ ከመንግስት ጋር ይደራደራሉ ተብሎ ብዙም አይጠበቅም። ከዚህ በፊት የነበራቸው አቋም በመንግስት መቃብር ላይ ወይም 4 ኪሎን ስንቆጣጠር ነው የምንደራደረው የሚል አቋም እንዳላቸው በየሚዲያዎቹ ሲናገሩ እንሰማለን። ይሄን ሁናቴ ምናልባትም ከሌሎች የታጠቁ ኃይሎች ጋር ከኤርትራ መንግስት ጋርም እንደዚሁ ትብብር አላቸው ይባላል፣ አጠናክረው ሊቀጥሉ ይችላሉ። ያ ከሆነ ደግሞ ምናልባት ወደ ትብብር ደረጃ ካደገ የኢትዮጵያ መንግስት እንግዲህ ከኦነግ ሸኔ፣ ከፋኖ፣ ከህወሓት እንደዚሁም ደግሞ ራቅ ሲል ከኤርትራ መንግስት ጋር ጸብ ውስጥ ነው ያለው። እነዚህ ኃይሎች እንግዲህ የመንግስት ተቀናቃይ ሆነው በአንድ ጎራ ሊሰለፉ ይችላሉ፣ ሊተባበሩ ይችላሉ የሚል ነገር አለ። ያ ከሆነ የፋኖ ኃይሎቹም ወደዛው ካምፕ የሚሄድ እድል ይኖራቸዋል። ምክንያቱም ምንም እንኳን ኮንትራዲክሽን ቢኖርም ህልውናቸውን ለማስቀጠል ወይም ደግሞ የወጡበትን የትግል ዓላማ እናሳካለን ብለው ካመኑ በዛ መንገድ ሊሄዱ ይችላሉ። ይሄ ደግሞ ቀጠናዊ ጦርነት የመሆን እድሉ በጣም ሰፊ ነው። ምክንያቱም ኤርትራ ከጀርባ ከነዚህ ታጣቂዎች እጅ አለበት የሚል ነገር በመንግስት በኩል የሚነሳ ስለሆነ መንግስትንም እንግዲህ በተቻለው መጠን እነዚህ የታጠቁ ኃይሎች እንዳይቀናጁ፣ እንዳይተባበሩ ለማድረግ ከፍተኛ ጥረት ሊያደርግ ይችላል። ወታደራዊ
በትሩንም እንደዚሁም ደግሞ ሌሎች አማራጮችንም ሊጠቀም እንደሚችል ይጠበቃል። እንግዲህ ካነሳናቸው ሁኔታዎች አንጻር በመነሳት የመንግስትና የፋኖ ኃይሎች ውጊያ ወይም ደግሞ ጦርነት ወይም ግጭት ልንለው እንችላለን። የተለያዩ ወገኖች በተለያየ አጠራር ሊጠቀሙት ወይም ደግሞ ሊገልጹት እንደሚችሉ ታሳቢ በማድረግ ነው እንደዚያ የምንለው። ሊቆም የሚችል ነገር አይደለም። በአጭር ጊዜ ውስጥ ሊቀጥል የሚችል እንደዚሁም ደግሞ ያልተገመቱ ነገሮችንም ሊያስከትል እንደሚችል አንዳንድ አሁን ያሉት ሁኔታዎች ያመላክታሉ። ነገር ግን ባልተጠበቀ ሁኔታም ደግሞ ምናልባት የፋኖ ኃይሎች አንድነታቸውን ካጠናከሩ እነሱ እንደሚሉት መንግስትን በኃይል የመጣል እድላቸው በአጭር ጊዜ በጣም ጠባብ ስለሆነ ወይ ተባባሪ ኃይል ካላገኙ የመደራደር እድልም ሊኖራቸው ይችላል። ወይም ደግሞ ከሌሎች የታጠቁ ኃይሎች ጋር የመቀናጀት ሁናቴ ውስጥ ከገቡም የጦርነቱ መልክ ከፍ ብሎ ሊቀጥል እንደሚችል ነው የሚጠበቀው። ወደ ቤተሰቦቻችን የዛሬውን ፕሮግራማችን እዚህ ላይ ቆይተናል። ስለ ተከታተላችሁን እያመሰገንን እዚሁ ላይ እንሰናበታለን። ቤተሰብ እንድትሆኑም እንጋብዛለን። ጤና ይስጥልኝ።